ቀኑበት እጅግ እስክበልጥ ድረስ። እኩል ስትሆኑ ምንም አይመጣም። አንዳንድ ነገር እየጨመርክ ስትሄድ እየጨመራችሁ ስትሄዱ የሆነ ከመስሪያ ቤታችሁ የሆነ ነገር ይነሳል። መብዛትህን የሚቀኑ ሰዎች፣ ከጠላት ጋር አብረው የሚሰሩ ሰዎች ለምን ከኛ ይልቅ ተቀባይነትን አግኝቷል፣ ሞገስ አግኝቷል። ስለዚህ የሱ ነገር መድፈን አለብን፣ ማጥፋት አለብን የሚሉ ሰዎች ይነሳሉ። ሰዎች ናቸው እነዚያ ሰዎች። ቀኑበት ያሉ ጠላት አይደለም፣ ሰዎች ናቸው። አንዳንድ ጊዜ የሚቀኑ ሰዎች አሉ። ስትጨምሩ ነገር እየጨመረ ሞገስ እየጨመረ ሀብት እየጨመረ ቅባት እየጨመረ ሲመጣ ይቀናሉ። መጽሐፍ ቅዱስ ሊያጠፉም ጭምር ነው የተነሱት። ልቀቅልናሉ። ከዛ በኋላ ይስሐቅ ለቀቀላቸው። ከዛ በኋላ በአባቱ በአብርሃም ዘመን የማሷቸውን እነዚያን ጉድጓዶችን በሙሉ አስቆፍረ ውሃ ምንጭ አጥቶ አያውቅም። ምንጭ እዛ ጋ ይሞክራል። ሙከራ ብቻ አይደለም፣ በሙከራ ጊዜ አይፈጅም። ይቆፍራል፣ ምንጭ ነው የሚያገኘው። ከዚህ በኋላ አንድ ነገር ሊባላችሁ በጌታ በኢየሱስ ስም የሙከራ ኑሮ አትኖሩ። እግዚአብሔር ተከራካሪ የሌለበት በረከት ለእናንተ አሳልፎ ይሰጣችኋል። ተከራካሪ የሌለበት ምንጭ እግዚአብሔር ወደ ህይወታችሁ ያመጣል። ተከራካሪዎቹን የሚያስደነግጥ በረከት፣ ተከራካሪዎቹን የሚያሳፍር ቅባት እግዚአብሔር በእናንተ ላይ ያመጣላችኋል። ጠብቁ። ተከራካሪዎች ከእናንተ ጋር መጥቶ ይሄ የኛ ነው ስል ከነሱ ጋር ጊዜ ወስዳችሁ በቃ ይሄ የኔ ነው ብላችሁ ልታሳምኑ አትሞክሩ። ልቀቁልኝ ወይም ልቀቅልኝ ካል ልቀቅ። እግዚአብሔር በተከበረ ስፍራ ሁሉ ላይ ይባርካል። ምንጭ አያጣ ይቆፍራል። ምንድነው አለ ይስሐቅ አለ። ከዛ እልፍ አለ። የኛ ነው ስሉ ተከራከሩ። እልፍ አለ። ሌላ አስቆፈረ። ሌላ ዛቅ ቦታም ሌላ ምንጭ አገኘ ይላል ጌታ በኢየሱስ ስም። ከዚህ በኋላ በረከት እጥረት ውስጥ አትገቡ። እግዚአብሔር በምንጭ ይባርካችኋል። እግዚአብሔር አረብ ጌታ ስሙ ለዘላለም ይባረክ። ዛሬ እንዲህ ልበላችሁ፣ ተከራካሪ የሌለበት በረከት፣ ተከራካሪ የሌለበት ምንጭ፣ ተከራካሪ የሌለበት ሰላም እግዚአብሔር ወደ ህይወታችሁ ይዞ ያመጣል። ስሙ ለዘላለም ይባረክ። ተከራካሪዎችን የሚያስደነግጥ ክብር፣ ተከራካሪዎችን የሚያስደነግጥ ሞገስ፣ ተከራካሪዎችን የሚያሳፍር እግዚአብሔር ኃይል በእናንተ ላይ ያመጣችኋል። እነዚያ ተከራካሪዎች መጨረሻ ላይ ሄደው ምንድነው አሉት? ከኛ ጋር እባክህ ከኛ ጋር ኑር አሉ። አቤሎቫዲያናሞስ ደስ ይለኛል። ከኛ ጋር እባክህ አሉ። ትላንት ምንድነው አለ? ለቀቀላቸው። የኛ ነው አሉ። ይከታተላሉ። ደግሞ አንዳንድ ጊዜ ነገሮቻችሁን